ጀመርክ የተከበራችሁና የተወደዳችሁ ውድ አድማጭ ተመልካቾቻችን ሰላማችን ባላችሁበት ቦታ ድረሳችሁ እያል ዛሬ የምንገኘው ከአዲስ አበባ 669 ኪሎ ሜትር ገደማ እንገኛለን። እሱም ቱቦ ከተማ አሶሳ ውስጥ እንገኛለን። እንደምትመለከቱት ይሄ ልጅ ከኛ ማሽን ገዝቶ ወደ ስራ ተስማርቶ ይገኛል። ይሄ ልጅም ከሷ አንደበት ምን ያክል ጉድጓድ እንደቆፈረና ምን ያክል ስራ ውጤታማ እንደሆነ የምንሰማ ይሆናል። ስሙ ወንዴ ይባላል። ይሄ ልጅ አሶሳ አካባቢ ያላችሁ ሰዎች ማስቆፈርና ለአንዳንድ ነገር ማማከር ትችላላችሁ። በቂ ባለሙያ አሉ ከሚሉ ሰዎች ውስጥ አንዱ ነው። ስለዚህ ወንድ እዚህ አካባቢ ላይ ምን ያክል አሶሳ ላይ ምን ያክል ጉድጓድ ቆፍራል? ወጥቷ ማሽኑ እንግዲህ እስካሁን የሰራናቸው ጉድጓዶች ይሄ አምስተኛችን ጉድጓድ ነው። አምስቱንም ጉድጓዶች በስኬትና በጥራት ነው የሰራናቸው። ሁሉንም ኮንቲኒየስ ውሃ ነው ያገኘነው። በቂና የማይቋረጥ ውሃ ነው። አስተማማኝ ነው። እሺ እና ወደዚህ እንትን አሁን የምትጠቀመው ማቴሪያል እዚህ ጋር የምትጠቀመው ማቴሪያል ምን አይነት ማቴሪያል ነው? ለምሳሌ ፒቪሲ የፒቪሲ ችግሮች አሉ። ብዙ ጊዜ ሰዎች ማን ፒቪሲ ይጠቀሙና ጉድጓዱ ይደረመስና ምንጮቹን የሚዘጋበት መንገድ አለ። ግራቪል ሳይጠቀሙ ይቀርና ምንጮቹን የመቀነስ ባህሪ አለ። እነዚህ ምን አይነት ነገር ነው የምትጠቀመው? ኳሊቲ አሁን አሶሳ አካባቢ ላሉ ሰዎች ይፋ እንዲሆን አንተንም ማሰራታችሁ ስለማይቀር ይሄን ቪዲዮ አይቶ ምን አይነት ኳሊቲ ቃል ተጠቀማለህ? እንግዲህ ከማቴሪያል አንፃር ካየነው እኛ የምንጠቀመው ኦሪጂናል እቃዎችን ነው። ኦሪጂናል እቃዎችን በመጠቀማችን ደግሞ እኛም ትርፋማ ሆነናል፣ ባለቤቱም ትርፋማ ሆነዋል። እኛ ከብዙ ስቃይ ድነናል። አንደኛ እኛ የምንጠቀማቸው ኦሪጂናል የሚባሉ ፒቪሲዎች ናቸው። ለምሳሌ ሳምፕል እዛ ጋር ማየት ትችላላችሁ። እዛ ጋር ያለው ፒቪሲ ያሳያቸው እዛ ጋር የምታዩት ፒቪሲ የፋብሪካ ፒቪሲ ናቸው። ታሳሪ ናቸው። እነዚህ አሁን የፋብሪካ ፒቪሲዎች ናቸው። መጨረሻ ላይ በደንብ ማሳያቸውና ጥርሶቹንም ስክሪኖቹን በአሪፍ ተሰርቶ ከፋብሪካ የመጡ ነው። እዚህ የተሰሩ አይደሉም። እንደምትመለከቱት ይሄ ልጅ ቻሌንጅ ይወጣል ብዬ ያሰብኩበት አንደኛ ምክንያት ግራውንድ ስር መቆፈር በጣም ከባድና ቻሌንጅ የሚያደርግ ስራ ነው። እዚህ ጋር አሁን እንደምትመለከቱት አሁን ወደ ፊኒሺንግ እየሄደ ነው። ሁሉም ነገር ኦልሬዲ አልቋል። እዚህ ስር ግን ግራውንድ ስር መቆፈር ቻሌንጅ ያደርጋል ያልኩበት ምክንያት ማሽን እንደ ልብ ከፍ ዝቅ አይደለም። ዲናሞ ላዩን የሚነካበት ጊዜ አለ። ፒቪሲ ለማስገባት ቻሌንጅ ያደርጋል። አንዳንድ ነገሮችን መጠቀም ቻሌንጅ ያደርጋል። ይሄንን ቻሌንጅ ግን ይወጣል ብሎ ስለገባበት በጣም እጅግ ስላደነቀ ነው እኔም እዚህ ቦታ ላይ ተገኝቼ ቪዲዮውን እየቀረጽኩ ያለው። ስለዚህ ይሄንን ልጅ ማስቆፈርም አሶሳ አካባቢ ላይ ብታስቆፍሩት የተሻለ ይሆናል። አሉ ብዙዎችም አሉ፣ ግን በጣም ጽድት ያለ ስራ ኳሊቲ ያለው ስራ ይሰራል። ይሄ ልጅ ከመጀመሪያ ጀምሮ እስከ መጨረሻ ማኑዋል ጀምሮ ነው ይሄንን ስራ እዚህ ቦታ ደረሰው። ስራውም ደግሞ ሰርቶ ስኬታማ ሁሉም የቆፈሩ ውሃዎችም ጽድት ያሉ ውሃው በአጭር ጊዜ ውስጥ ተጣርቶ ለአገልግሎት ያለ ውሃ ሰርተዋል። ይሄ ማሽን በመግዛት ደስተኛ ነህ? አዎ በጣም ውጤታማ ነኝ። ማሽኑ አሪፍ ማሽን ነው። እንደምታዩት ምንም ችግር የለበትም። ችግር ካለም እነሱ ከጎናችን ናቸው። እያንዳንዱ ነገር ፊክስ ያደርጋሉ። ማሽኑ በጣም ጥራት ያለው ነው። ምንም እስካሁን ስንቆፍር ምንም ችግር አላጋጠመንም። እንደምትመለከቱት እዚች ጋር አሁን ማሽን መስራት ቀላል ሊሆን ይችላል። እዚች ጋር ያለችው ፓርት ግን በጣም ከሁሉም በላይ ከባድ ነው። እዚች ጋር የምትመለከቱት አሁን ውሃ እየሄደ ነው፣ ግን ፍሳሽ የሚባል ንፋስ እንኳን አወጣም፣ እንኳን ውሃ ማለት ነው። ብዙ ማሽኖች ከውጭ ሀገር ተሰርተው የመጡ ማሽኖች ሁላ በዚህ ፍሳሽ አላችሁ፣ ሊኬጅ አላችሁ። ፓራሊዎቹ በቀላል የሚበላ ነው። ይሄ ልጅ ኦልሞስት ከ2 ወር በፊት 3 ወር በፊት ነው ማሽኑን የገዛ። ከዛ በኋላ ግን ጉድጓድ የሰራ ጉድጓድ ብዛት 6 ከይሄ 6ኛ ጉድጓድ ነው። 6 ጉድጓድ ሰርቶ ግን ይሄ ማሽን በዚህ ይዞታ ላይ መቀመጡ በጣም እጅግ የሚደንቅ ነው። ስለዚህ ማሽን መግዛትም ሆነ ውሃ ማስቆፈር በየክልሉ በሚፈልጉ ክልል መተን እንቆፍራለን፣ መተን አገልግሎት እንሰጣችኋለን። ማሽን ለመግዛት ለሚፈልጉ ሰዎች ደግሞ እኛ ጋር በአካል ቢሮአችን ተገኝታችሁ ወርክሾፕ ያለ ነገር አይታችሁ እውነት ማሽኑ ይሰራል አይሰራ የሚለውን ነገር በአይን አይታችሁ እኛ ጋር መታችሁ የምታዙ ኦርደር ብታረጉ በአጭር ጊዜ ይደርስላችኋል። ስለተከታተላችሁን እናመሰግናለን። ፊኒሺንጉ ቀን መጥቼ ማሳያችሁ ይሆናል። መልካም ጊዜ። ሌላው መጨመር የምፈልገው ነገር ከማቴሪያል አንፃር ቅድም ስትጠይቀኝ ፒቪሲዎቹን አይታችኋል። ሌላው ደግሞ ግራብል የምንጠቀማቸው እዛ ጋር አሁን አዘጋጅተናል። ይሄው እዛ ጋር ማየት ትችላላችሁ። ና ይሄ ነው ግራቪሉ።
እነዚህ ግራቪሎች በጣም ንጹህና የታጠቡ ናቸው። እነዚህ አሁን ምንም ጎርጓዱ ላይ ቻሌንጅ አያደርሱም። አንደኛ ለምንጩ ጥራት ብዙ ሰዎች አሁን ጎርጓድ ቆፍሮ ጥሎ የሚሄዱ ናቸው። ጥሎ መሄድ ሳይሆን ጎርጓዱን ከቆፈርኩ በኋላ ግራቪል ማስገባት ማለት አንደኛ ለምንጩ፣ ሁለተኛ ንጻቱ። አሁን ይሄ ቀይ አፈር እንዲጠፋ የሚያደርግ ይሄ ግራቪል ነው ማለት ነው። ፊልተር ነው ማጣሪያ እና ፒቪሲስ አሳያቸው። ፒቪሲ ማየት ትችላላችሁ። ይሄ ትክክለኛ ለውሃ ተብሎ የተሰራ ፒቪሲ ነው። ራሱ ፋብሪካው ለውሃ ብሎ ያመረተው ሳምፕል። እሺ ይሄን ሳምፕል ማየት ትችላላችሁ። ኦሪጂናል እቃዎች ናቸው እያንዳንዳቸው የምንጠቀማቸው። እኛ ስራችን ጽድት ያለ ነው። ከአሁን በፊትም የሰራናቸውን ስራዎች በአካል መታችሁ ማየት ትችላላችሁ። እዛው ሂዳችሁ ማየት ትችላላችሁ። ይሄንንም መጨረሻውን እናሳያችኋለን። ፊኒሺንጉን በቅርቡ ሰርተን እናሳያችኋለን። እናመሰግናለን ስለተከታተላችሁ። መልካም ቆይታ ይሁንላችሁ።